ከአድዋ ድል በኋላ ኢትዮጵያ በዓለም መድረክ ተቀባይነትና አክብሮት አግኝታ በርካታ ሀገራት ኤምባሲዎቻቸውን በመክፈት ከሀገራችን ጋር የተለያዩ ግንኙነቶችን ለማድረግ ችለዋል። እናም ድሉ ኢትዮጵያን በዓለም መድረክ ከፍ ብለው እንዲታዩም አድርጓል። ክቡራትና ክቡራን፣ እኛ የአድዋ ጀግኖች ልጆች እና የልጅ ልጆች የሆነን የአዲሱ ትውልድ አባላት በዚህ ድል ብንኮራበት ተገቢ ነው። መኩራት ብቻ ግን ትክክል አይደለም። የአባቶቻችን የአይበገሬነትና የድል አድራጊነት መንፈስ ወርሰን ለድል የበቁባቸውን ልምዶች ተከትለን በመጓዝ የሀገራችንን ሉዓላዊነትና ክብር እንዲሁም ሰላሟን አስጠብቀን ማስቀጠል አለብን። የአድዋ ጀግኖች ቅኝ ተገዥነትንና ባርነትን ተጸይፈው ክብራቸውንና ነፃነታቸውን ላለማስደፈርና ሀገራቸውን ላለማዋረድ በወታደራዊ አቅሙ እጅግ ከሚበልጣቸው ወራሪ ጋር ተናንቀዋል። ከጦርነት በፊት ከወቅቱ መንግስት ጋር ቅራኔ የነበራቸው ሳይቀሩ ቅሬታቸውን ወደ ጎን በመተው የክተት አዋጁን የአፄ ምኒልክን የክተት አዋጅ ተቀብለው ጠላትን ለመፋለም ዘምተዋል። ታሪካችን የሚነግረን የሀገር ነፃነትና ሰላም አደጋ ላይ ሲወድቅ በጽኑ የአንድነት መንፈስ በመቆም የአገር ሉዓላዊነትን የማስከበር አኩሪ ተግባር ነው።